አደራ ድራማ ክፍል 18 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ክብረት ይስጥልኝ። በአደራ ድራማ በባለፈው ክፍል እንዳየነውና እንደተመለከትነው ዳጊ ለሰላም የቃልን የቮይስ ሪከርድ እንግዲህ ለማሰማት እየፈለገ በነበረበት ታይም ነበረ። በሌላ በኩል ደግሞ የብሌን አሳዳጊ እናት ወይዘሮ አስቴር ብሌን እየትታኝና ጥላኝ ሄደችማ ከእሷ ውጭ መኖር ለእኔ የጨለማ ህይወት ነው፣ ይችን ዓለም መሰናበት ይሻለኛል በማለትም እንግዲህ ወስና በረኪና ለመጠጣት ተዘጋጅታ ነበረ። እንደ አጋጣሚ ሆኖ ብሌንዬ ደርሳ እንግዲህ አትርፋታለች ማለት ነው። ዳግም እንግዲህ ያንን የቮይስ ሪከርዱን ፈልጎ ለሰላም አስዳምጧታል። ከዛ በፊት ግን ለማመን ተቸግራለች። ብዙ ነገር ተባባሉ። ቃልም እንግዲህ ራሷን ለማስመለጥ ብዙ ነገሮች ተጠቀመች። በመሀል እንግዲህ ወይዘሮ አስቴርን ወይንም የብሌንን እናት ያገተው እሱ እንደሆነም ተናገረች። ሰላም የምታውቀው ታሪክ አልነበረም። ዳግም እንግዲህ የሆነውና የተፈጠረው ነገር ይፈጠር፣ እኔ ግን እውነታውን ዛሬ ለሰላምዬ ሳላሳውቅ ንቅንቅ አልልም። ሰላምም እባክህን ውጣ ከቤቴ፣ ፖሊስ ጠርቼ ነው ማስወጣት በማለትም እንግዲህ ጣቷን ቀስራበት ነበር። እውነታውን ግን ሳልነግርሽ ዛሬ ሰላምዬ እውነታውን ሳትሰሚ ንቅንቅ ልል አልችልም። ከሰማሽ በኋላ እውነታውን የፈለግሽውን መሆን እችላለሁ በማለትም ያንን የቮይስ ሪከርድ እንግዲህ ፈልጎ ሰላምዬ እንድታደምጠውም አድርጓል ማለት ነው። የብሌን እናት እንግዲህ ብሌን እጅጉን በጣም እናቷን እንግዲህ ከሞት አፋፍ መልሳታለች። እንዴት የት ልትሄጂ ነው ጥለሽኝ እናቴ በማለት በጣም በሚያሳዝን አንደበቷ ወይዘሮ አስቴርን ተናገረቻት። ወይዘሮ አስቴርም እንግዲህ አንቺ እኮ ወላጅ እናትሽን መርጠሻል፣ ያኔ ወላጅ እናትሽ እንዴት እንዳደረገችኝ አይተሻል፣ ተመልክተሻል። ምንም አይነት እንኳን ቃል አልተናገርሽም። እንዲሁም ደግሞ ተነስቼም ስመጣ ዝም ነው ያልሽኝ፣ ተስፋ አስቆረጥሽኝ። እውነት ነው እናትሽ የስጋ ዘመድሽ ናት፣ እኔ ግን ምንም አይደለሁኝም በማለት ሂጂ ወደ እናትሽ ብለው ክፉኛ ብሷቸው በጣም አዝነው እንግዲህ ተናገሩ ማለት ነው። ብሌንም እንግዲህ እናቴ አንቺ ነሽ፣ የኔ እናት አንቺ ብቻ ነሽ፣ አንቺ ለእኔ ከኔ በላይ ነሽ በማለትም ወይዘሮ አስቴርን እንግዲህ እጅጉን በጣም ደስ በሚል እንግዲህ የንግግር ቆይታ አደረገች ማለት ነው። በስተመጨረሻም እናትየዋ ሂጂ ወደ እናትሽ፣ ወደ ወላጅ እናትሽ እያሉ ብሌንን በሚገፋፉባት ታይም ብሌን እንግዲህ ወይዘሮ አስቴር ያዘጋጁትን በረኪና ብድግ አርጋ ጠጥታዋለች ማለት ነው። ወይዘሮ አስቴርም የድረሱልኝ ጥሪ ጩኸትም አሰሙ። ልጄ የገደልኩሽ እያሉ እጅጉን በጣም ተደናገጡ። በመቀጠል እንግዲህ ወተት ነበር ያጠጧት። ምንም አይነት እንግዲህ መርዛማ የሆኑ ነገሮች እንግዲህ ከተጠቀምን ያው ወተት እንደሚያረግ ሰው ነው የተረዳ ነው ማለት ነው። ወተትም ስትጠጣ እንግዲህ አስመልሷት ነፍሷ እንግዲህ ሊመለስ ችሏል ማለት ነው ብሌንዬ። እናም እንግዲህ እኔ ነኝ እንጂ መሞት ያለብኝ አንቺ አይደለሽም የኔ እናት በማለት እጅጉን በጣም በሚያሳዝን ንግግር ነበር የተናገረቻት ማለት ነው። እነ ሰላምዬ ቤት እንግዲህ ዳጊ እውነቱን ፍርጥርጥ አድርጎ ተናገረ። ወይዘሮ ሰላምን በጣም ደነገጠች። አንቺ የኔ ልጅ አይደለሽም ቃል ማለት በማለትም እንግዲህ ቃልን እጅጉን በጣም እንግዲህ ጮኸችባት ማለት ነው። ወደ ወይዘሮ አልማዝም ይሄ ውሸቱን ነው ከልጄ ሊያለያዩኝ ነው እያለች አስመስላለች። ዳግምም እንግዲህ አንቺ አስመሳይ እያለ ብሌን የምትባልሽ ከነ መፈጠሯ ማታቂም በማለት ትልቅ ሰጥ አገባ ውስጥ ገቡ። ወይዘሮ ሰላም ልጃቸውን ቃልን በደንብ አድርገው ከተቆጡና ከተናገሩ በኋላ እንዲሁም እንግዲህ ወደ አልማዝ ዞር ባሉበት ታይም አልማዝ በጣም ባህሪዋ አስቸጋሪና
ንግግሯ ከባድ ሰው እንደሆነች ተመልክተናታል ማለት ነው። ሰላምን አመናጨቀቻት። ዞር በይልኝ፣ ዝም በይ አንቺ እያለች እንግዲህ ከፍና ዝቅ አድርጋ በራሷ በቤቷ እንግዲህ ተናግራታለች ማለት ነው። ግብ ግብም ፈጥረዋል እንግዲህ ሰላምዬም በጣም በሚገርም ሁኔታ አልማዝን ስትናገራት ነበረ። አልማዝም ሰላምን እያመናጨቀቻት ስትናገራት እንዲሁም ደግሞ የራስሽን ጉድ እዚህ አስቀምጠሽ በማለት አልማዝ እንግዲህ ውስጠ ሚስጥሩን አንድ ባንድ ዝክ አርጋ ልትናገር ስትል ቃልዬ እንግዲህ በጥፊት መታታለች። እንዴት እናቴን በእንደዚህ አይነት መንገድ ታናግሪያታለሽ? በማለት አልማዝም ቃልን በጥፊ ስትመታት እንዴት ልጄን ትመቻታለሽ? በማለትም ወይዘሮ ሰላምና አልማዝ ግብግብ ፈጠሩ። ግብግብ በሚፈጥሩበት ሰዓት እንግዲህ አልማዝ ወደ ኋላ ትወረወርና እንግዲህ ግድግዳ ጋር ትጋጫለች። በዛውም አኮበለለች። ይችንም ዓለም ተሰናበተች ማለት ነው። ሰላም ክፉኛ አዘነች። በቃ እኔ የሰው ነፍስ አጠፋው ማለት ነው በማለት እንግዲህ ዳጊም ቀረብ ብሎ እጇን ቢያሻሻት ቢነካካት እሷ እንደሞተች እንግዲህ ዳግም አረጋግጦ ይናገራል። እንዲሁም ቃልም ያው አልማዝን ለማትረፍ እጇንም ሲያሻሹ ምናምን ነበረ። ነገር ግን አልማዝ ወደማይቀርበት ዓለም ምንም እንኳን ሰላም ገፍትራት ቢሆንም ሞታለች ማለት ነው። ሰላምዬ እጅጉን በጣም አዘነች፣ ተጸጸተች። እንዴት እንደዚህ ሊሆን ይችላል በማለትም በጣም ትልቅ ስቀቀን ውስጥ ገብታለች፣ ሀዘን ውስጥ ማለት ነው። እናም እንግዲህ ቃልም በኃይሉ ለዛ ለተንኮለኛው እና ሁሉንም ነገር የዚህ ነገር ሁሉ ጠንሳሽና ባለቤት የሆነውን በኃይሉን ቃል ትጠራና ትነግረዋለች የተፈጠረና የሆነውን ነገር ሁሉ ማለት ነው። ብሌንዬም እንግዲህ ወተቱን ጠጥታ አገግማለች። እንዲሁም በጣም ደስ የሚሉ እንግዲህ ጎረቤታቸው አንድ ላይ ሆነው እንኳንም ልጃችን ተረፈች በማለት ፈጣሪያቸውን አመስግነዋል። እናም እንግዲህ ወይዘሮ አስቴርን በጣም ደስ ተሰኝተዋል። ቡና ፍልተን በቃ አሟሙቀን ቤቱን ቡና መጠጣት አለብን፣ ብሌንዬን ቡና እናጠጣታለን በማለትም እንግዲህ ወይዘሮ አስቴርና በጣም ደስ የሚሉት እንግዲህ መልካሟ ጎረቤታቸው አንድ ላይ ቁጭ ብለው ቡናማ አፍልተው ምርቃት በምርቃትም እንግዲህ አላብሰዋታል ብሌንዬም ማለት ነው። ብሌንም ምርቃቱ እጅጉን በጣም አስደስቷታል። በዛ ምርቃት ውስጥ እንግዲህ የምትወጂውን ሰው ይስጥሽ እያሉ ነበር ሲመርቋት የነበረው። ከፊት ለፊቷ እንግዲህ ያለው ዳግም ነውና ዳግምን እንግዲህ ሳታስበው አትቀርም። ፊቷ በሐሴት ተሞልቶም ተመልክተናታል። ይህ በሐሴት የተሞላውን ፊቷን እንግዲህ ጎረቤታቸውም ሆነች ወይዘሮ አስቴር እናቷም አስተውለዋል ማለት ነው። ሰላም እጅጉን በጣም አዘነች በተፈጠረው ነገር። በኃይሉም መጣና ምንድን ነው የተፈጠረው ብሎ አንድ ባንድ ጠየቃቸው። እናም እንግዲህ አልማዝ መሞቷን ተነገረ። በጣም ደነገጠ። ማን አለ ከኛ ውስጥ ያየ ሰው አለ እንዴ በማለትም ሲጠይቅ ያው ማንም አላየም። እናም አርቀን ጫካ ውስጥ ወስደን መቅበር አለብን በማለትም አስደንጋጭ ውሳኔ ወሰነ። ዳጊማ ይሄማ ድጋሚ ጥፋት እየሰራን ነው፣ ይሄማ አንድ ሊሆን አይችልም በማለትም ተናገረ። ሰላምም እንግዲህ ልታሰር ነው ወይ በማለትም እጅጉን በጣም አዝናለች። ልጄ ቃልዬ ትችሽ እኮ ልሄድ ነው እያለች ስቅስቅ ብላ አለቀሰች። በኃይሉም እኔ እያለሁኝ ምንም አትሆኝም፣ አትታሰሪም፣ ይህች ሰው ደግሞ እዚህ ቤት መታ መሞቷን ማንም አያውቅምና ለማንም አንናገርም በማለትም ተስፋ ሰጥቷት ተመልክተናል ማለት ነው። እናም እንግዲህ በኃይሉ እዚህ ውስጥ ያላችሁ ሁላችንም ወንጀለኞችን፣ ምክንያቱም አልማዝ ነካክታችኋታል፣ ሁላችሁም የፖሊስ ምርመራ ሲያደርግ በአሻራ ትያያዛላችሁ በማለት ቃልን ነይ ሂጂና አንሶላ አምጪ ጠቅልለናት እንግዲህ አርቀን ልንቀብራት ይገባል በማለትም እንግዲህ ያው የታወቀ ጨካኝ ነው እና የጭካኔውን ውሳኔም ተመልክተናል በዛሬው ዕለት ማለት ነው። ሰላም አምኖ መቀበል አቅቷታል። ብሌንም እንግዲህ አመጣችና አንሶላውን
ሁለታችሁ ጠቅልሉ በማለትም ያዛቸዋል ዳጊንና ቃልን። ይህ ነገር ቆይ ምን አስቦ ነው እና እኔ በእጄ ልነካ ነው እንዴ እያለች እንግዲህ ቃልም ግራ ገብቷታል። ዳግም አንድ ስለነካካው እጁ በአሻራ ላይ ስለሚታይ ሆኖም እንግዲህ እሺ በማለት እንግዲህ አንሶላውን ተቀብሎ ያንን መከረኛ ሬሳ ለመጠቅለልም ተገዷል ማለት ነው። በኃይሉ እንግዲህ ምንስ ያደርጋቸው ይሆን ቃልንና እንዲሁም ዳጊን ማለት ነው። ወንጀለኞች ሊያደርጋቸው የሚችል ነገር ግን ሰላምዬ ሁሉም ነገር ስላየች እንዲሁም ደግሞ ዋና ድርጊት ፈጻሚዋ እሷ ሆን ብላ አቅዳበት አስባበት ባይሆንም አንዳንድ አጋጣሚዎች እንግዲህ የሰውን ሕይወት ያጨልማሉ እና እንግዲህ ስራዬ ብላ ሆን ብላ ቤቷ መታ እንግዲህ አልማዝ ጉዳ አደረገቻት ሰኒን ሰላምዬን ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ አደራን ድራማ ተመልክተናል። እናትና ልጅ የሚገናኙበት ቀን እኛ ናፍቆን እያለ ሌላ ታሪክ እየተፈጠረ ተገኝተናል። በኃይሉ ምንስ ያደርጋቸው ይሆን? ወደፊት ዳጊን ወደ እስር ቤት ያስገባው ይሆን? እሱ ነው ነፍሷን ያጠፋው ብሎ አልማዝን ወይንስ ያው እህቱን ያጋፍጥና እንግዲህ ከእስር ቤት እንዳትወጣ የሚያደርግ ሴራ ጠንስሰው እስር ቤት ከርቼሌ ያስገባት ይሆን ሰላምዬን? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ሀሳብ አስተያየታችሁን በኮመንት አጋሩን ማለት ነው። አደራ ድራማ እጅጉን በጣም ደስ ይላል። በስተመጨረሻም እንግዲህ ወይዘሮ አስቴር እና ብሌንዬ ቡናቸውን በደስታ በፍቅር ጠጥተው ከጨረሱ በኋላ በቃ ወደዛኛው ቤት መሄድ አለብኝ ሳልነግራቸው ነው የመጣሁት በማለትም እንግዲህ ወደ ቤቷ ለመመለስ እንግዲህ ከእናቷ ጋር ተያይዘው እነዛም እዛ ቤት እንግዲህ ሬሳውን ጠቅልለው እንግዲህ አንስተን ሩቅ ቦታ መቅበርና መጣል አለብን እያሉ እየተመካከሩ ባሉበት ታይም በኃይል እንግዲህ ወይዘሮ አስቴርና ብሌንዬ በሩን ያንኳኳሉ። ቤተሰብ እጅግ በጣም ደንግጠዋል። ወዴት መግባትና ምን ማድረግ ምንስ መተግበር እንዳለባቸው በጣም ጭንቅ ብሏቸዋል። ወዲህ እናት ተብዬ ናት ለብሌን ማለት ነው። ብሌን እንግዲህ አልማዝ ትክክለኛ ወላጅ እናቷ አለመሆኗን አልሰማችም፣ አታውቅም። ብቻ ብሌንና ወይዘሮ አስቴር ተያይዘው ወደ ሰላምዬ ቤት መጥተው በሩን በኃይል እያንኳኩ ይገኛሉ። ቤት ውስጥ ያሉትም ማን የመጣው ብለው እጅጉን በጣም ተደናግጠው እንግዲህ ክው ብለው ደንግጠው ቆመዋል ማለት ነው። በሩን ሲከፍቱ ይሆን? አልማዝን ወዴት ያደርጓት ይሆን? ሁላችሁም ሀሳብ አስተያየታችሁን በኮመንት አጋሩን ማለት ነው። ሌላው እንግዲህ ያ ሳሚ ብሌን የስልክ ንግግር ባደረገችለት ምክንያት ሲጠብቃት ነበር። ሙዳሽብኝ ማለት ነው፣ ተጫወትሽብኝ ማለት ነው፣ ቆይ ባልሰራልሽ እያለ እሱም እንግዲህ ጎዳና ላይ ሲንጎራደድ ውሎ እሷም ሳትሄድ ወደዛ ሳሚም ተናዶ እንግዲህ ወደ ቤቱ ተመልሷል ማለት ነው። ሰራሽልኝ፣ አንቺም ቀለድሽብኛል፣ ልቅሽም እያላትም ተመልክተናል። ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ እንግዲህ የአደራ የክፍል 18 እኒህን ነገሮች ተመልክተናል። በቀጣይ ክፍል ምን ሲከሰት ይሆን፣ ምን ሲፈጠር ይሆን የሚለውን በቀጣይ ክፍል አብረን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ ባይ።